ሰላም ጤና ይስጥልኝ ክቡራትና ክቡራን። የሳውዲ ደንበር ሲባል ብዙ ጊዜ ዝም ብሎ ቀላል ነገር ነው የሚመስለና የሳውዲ ደንበር እንዴት እንደሚጠብቁት ቪዲዮን ተከታትለን እንመለስ። ይህ እንግዲህ እንደምትመለከቱት መርከዛቸው ነው። ድንበር ላይ ያለው እያንዳንዱ እንቅስቃሴ እዚህ ላይ ሆነው ነው የሚቆጣጠሩት። ካሜራው እንደምታዩት ነው። ከባድ መሳሪያ ተጠምዷል። እያንዳንዱ ድንበር ላይ ያለውን እንቅስቃሴ እንደምታዩት ይከታተሉታል። ተመልከቱት። ካሜራዎቹ ያችሁ ጥርት አድርጎ በረሃው ላይ ያለው ነገር በሙሉ ያሳያቸዋል። እዩት። እያንዳንዷ እንቅስቃሴ በቁጥጥራቸው ስር ናት። አሁን ተመልከቱ። የሆነ ነገር አይተዋል፣ በካሜራ ማለት ነው። ድንበር ላይ የሆነ ነገር አይተዋል። ተመልከቱ። ይሄ ካሜራ ተመልከቱት። እዩት በረሃው እንዴት እንደሚቆጣጠሩት አያችሁ። አሁን አድፍጠው እየጠበቁ ነው። ተመልከቱ። ይሄው ጫት ተሸክመው ሲገቡ ያዟቸው፣ በቁጥጥር ስር አዋሏቸው ማለት ነው። የሳውዲ ደንበር እንደዚህ ነው የሚጠበቀው። ምንም አይነት ነገር ከእይታቸው ውጭ ልታመልጥ አትችልም። እያንዳንዱ ነገር ይከታተሉታል። እያንዳንዱ ነገር ያውቁታል። 24 ሰዓት በካሜራ ቁጥጥር ስር ውስጥ ነው። ስለዚህ በሳውዲ ድንበር ላይ እንደዚህ አይነት ነገር እንዳለ ለማያውቁ ወገኖች ቪዲዮውን ሼር በማድረግ እንዲደርሳቸው አድርጉ። አመሰግናለሁ። هذا الوادي ينتظرون وقت الأذان حتى يتم التحرك. تم قبضهم من قبل وكالة الأفواج الأمنية بوزارة الداخلية في منطقة جازان أثناء مباشرة الدوريات الميدانية لوكالة الأفواج الأمنية. በጣም ነው የሚገርመው ማለት ነው። ውድ ቤተሰቦች እንደምታዩት እንግዲህ ይሄኛዎቹ ጫት ተሸክመው እየሮጡ ነው። እነዚህኞቹ ደግሞ ያው ተከታትለዋቸው ደርሰውባቸዋል። ይሄን ሩጫ ጉዱ እንግዲህ ነፍስ አድን ሩጫ ማለት ነው። የተሸከሙትን አያችሁ፣ በወገባቸው ተሸክመዋል ማዳበሪያውን። እነሱም ደግሞ ሊተኩሱባቸው አቀባብለው እያስፈራሯቸው ነው። እንዴት እንደሚደበቅ እንግዲህ እጃቸውን ወደ ላይ አድርገው እጃቸውን እየሰጡ ነው። ተይዘዋል። አውርደው እንግዲህ እንደምታዩት ተኙ። አሁን እውነት ይመቷቸው ይሆን? ወደ እስር ቤት መኪና ላይ ያወጧቸው ወደ እስር ቤት ነው ማለት ነው። የሚገርም ነው። እንግዲህ እዚህ ጋር እንግዲህ ዋናቸው ይመስለኛል ማዳበሪያው ውስጥ ያለውን እያስከፈታቸው ነው። እንዴት አድርገው እንደተበተቡት፣ እንዴት አድርገው እንደጠቀለሉት ራሱ ወይኔ ጉድ የፈላ። ከኢትዮጵያ የባሰ ሐራሚ ሀገር ነው ማለት ነው ይሄ የመን የሚባል። በጣም ነው የሚያሳዝነው ውዶች። ሱብሃንአላህ። ምን ያህል ከባድ መሳሪያ ተጠምዶ እንዳለ ድሮን ከላይ አሰሳ እንደሚያደርግ እያንዳንዷ እንቅስቃሴ ከሳውዲ ድንበር ጠባቂዎች ቁጥጥር ውጭ እንዳልሆነች በደንብ እንዲያውቁ እንዲገነዘቡ ቪዲዮ ለቅቄ ነበር። ቅድም ቪዲዮ ወዲያው እንደለቀኩት በ5 ደቂቃ ልዩነት ማስጠንቀቂያ ሰጥቶ ቪዲዮውን እንዳነሳው አደረገኝ ማለት ነው። ነገር ግን ማስጠንቀቂያ የቲክቶክ ህግ ጥሷል ነው ያለኝ። በጣም ብዙ ሰው ሊያስተምር የሚችል መልእክት ነው። ነገር ግን የቲክቶክ ህግ ጥሷል ብሎ ያላትን ፓርት ምናልባት ይሆናል ብዬ ያመንኩትን ከታርጌ ቆርጬ አውጥቼ እንደገና እንዳዲስ ለቅቄዋለሁና እሱን ቪዲዮ ገብታችሁ ሼር እንድታደርጉት ነው። ሌላ ነገር አይደለም። ላይክ እንድታደርጉት፣ ሼር እንድታደርጉት፣ ከቻላችሁ ዲዩት ስሩበት። በጣም አጭር ቪዲዮ ነው። ነገር ግን አጭር ቪዲዮ ነው። በጣም ብዙ መልእክት ያለው ቪዲዮ ነው። ያንን ቪዲዮ 10 ጊዜ እየገባችሁ ኮፒ ሊንክ እንድታደርጉት በትህትና ጠይቃችኋለሁ። ከዛ በተጨማሪ ደግሞ ያው ቪዲዮ ከላይቭ እንደወጣው በቴሌግራምም እለቅላችኋለሁ። ከቴሌግራም አውርዳችሁ ሌሎቻችሁም መጠቀም ትችላላችሁ ማለት ነው። ይሄንን ቪዲዮ ግን ይሄንን ቅድም የለቀቁት ቪዲዮ ግን አደራችሁ ገብታችሁ ሁላችሁም 10 ጊዜ ኮፒ ሊንክ አድርጉት፣ ላይክ አድርጉት፣ ሪፖስት አድርጉት። ኦኬ፣ እጅግ አድርጌ ከልብ አመሰግናችኋለሁ። መልካም ጊዜ። ግቡና አሁን የተለቀቀውን ቪዲዮ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። ውድ ቤተሰቦች እንግዲህ እንዳያችሁት እንደሰማችሁት ነው። የስደት ጉዳይ በጣም ነው የሚያሳዝነው ማለት ነው። በዚህ ሁኔታ ነው በቃ ሳውዲዎች ድንበር ላይ የሚቆጣጠሩት የሚከታተሉት ማለት ነው። የኔ ቢጤ ግን የማያውቀው ነገር ስላለ እየገባ ህይወቱን ተቀጠፈ ማለት ነው። ምን ማድረግ ይቻላል? ይሄን ነገር በምን መልኩ ነው እንደው
ልንታገተው ወይም ልናስቀረው የምንችለው? ወንድሞቻችን እህቶቻችን አለቁ ማለት ነው። የሚገርም ጉር ነው። እሱም ይመጣሉ ወደ ድንበር እንደምታዩት ጫት ነው ተሸክመው የሚሰሩት ማለት ነው። ወደ ሳውዲ መግባት ሲያቅታቸው እንግዲህ የመን ላይ ጫት ስራ ሲሰሩ ነው እንደዚህ የሚያዙት። እነሱ ድንበር ላይ ሆነው ግን በአጉሊ መነጽር በካሜራ እያዩ እየተከታተሏቸው እየያዟቸው ነው ማለት ነው። ሱብሃን አላህ። ስንቱ ነው እንግዲህ በዚህ መልኩ የተቀጠፈው። በዚህ መልኩ ሁኔታቸው ሳይታወቅ የከሰሩት ያለቁት ስንቶቹ ናቸው ማለት ነው። እኔ አላቅም ብቻ ወላሂ በጣም ነው እንጃ። የሰሞኑ ሁኔታ በጣም ነው ሁላችንን ቅስማችን የሰበረው። አሁን ላይ ደግሞ እንዴት ነው እንደሚሄዱና እንደሚያልፉት ይሄ ነገር እያለ ራሱ ይህን ነገር እንዴት አድርገን ነው ወደ ቤተሰብ ወይም ወደ ወንድም እህቶቻችን የምናደርሰው? ይህንን አይተው እንኳን ራሱ ተስፋ አይቆርጡም እኮ ተስፋ በጭራሽ አይቆርጡም ማለት ነው። ምን ይሻለናል? ቀኔ ከደረሰ ቀዷ የተደረሰ ልታድንኝ ነው ወይስ ምንድነው ነው የሚሉት እኮ። ማስፈራሪያ ራሱ ይሄን ብንልክላቸው አያምኑም ማለት ነው። እኔ እንጃ ወላሂ በጣም ነው የከበደኝ። እኔ ይህንን አይቼ ብሬክስ የተናገረው ነገርን ያላቅም ብቻ በቻልነው ግን ሼር እያደረግን ወንድሞቻችን ዘመዶቻችን ልንታገት ወይም ደግሞ ልናስቀራቸው ግድ ይለናል። ዱንያ ናት ወላሂ። አሟሟታችን እንኳን መጨረሻችን እንኳን ቢያምር ደስ ይላል። የሰው ልጅ በስነ ስርዓት ሞቶ በስነ ስርዓት የተቀበረ ምን አለበት? የሞትም እኮ ጸጋ አለው። የሞትም እኮ የሚያምር ሞት አለው። ሱብሃንአላህ። አላህ ከእንደዚህ አይነት ነገር አላህ ይጠብቀን። እና ውዶቼ ሼር እያረጋችሁ ይሄንን ቪዲዮ ለሰው ሁሉ አድርሱ። እያወረዳችሁ ቴሌግራም ላይ ብሬክስ አበሻዊ ጋር እየገባችሁ ሼር እያረጋችሁ ለዘመድ ለወገን ለቤተሰብ እናድርስ። ስላለሁኝ አላህ ይጠብቀን በያለንበት። ሰላም አለይኩም ወራህመቱላሂ ወበረካቱ።